ሚዳቋ ግልገሎች ናቸው ያለ እግዚአብሔር ስለእንትን የሚያወራው መጽሐፍ ቅዱስ ላይ እግዚአብሔር ለምንድን ነው ስለዚህ አይነት ነገር የሚያወራው? ስለ አንድ ሴት እንትን ጥያቄ የሚሆን ነገር ይሄ እኮ ሁለት ፍቅረኛሞች የሚያወሩት ሚስጥር እኮ ነው። ከዛ የሚያሳዝነው ነገር መሰላችሁ ሴቲቱ ምናች ይሄን ሰማች ሴቲቱ ተመከታለች እጂ ወንድሜ ና ወደ መስኩ እንሂድ ወይኑ አብ ወንድሆን እንመልከት በዚያ ጡቶቼን እሰጥሃለሁ። what the heck ምን እየተከናወነ ነው ያለው? እግዚአብሔር እዚህ ምን አስገባው? ያ ጀማ ወንድየው እንትንሽ ያማለ አላት፣ እሷ ደግሞ እሰጥሃለሁ አለችው። ከዛ ተመከቱ በዚህ እኮ ተቆም በዛ ተቆም ቀጥላ ማያሽ ተመከቱ ቀጥላ ምን አለች? እኔ ቅጥም ነኝ እንደ ግንብ ናቸው ትላለች። ምን ማለት ነው? እግዚአብሔር እንደው ዝጋይ ይሄ የሚያወራው ከዛ የሚያዘው ግን መሰለኝ እግዚአብሔር ስለዚህ ሁሉ ነገር አውርቶ በየትኛውም የመጽሐፍ ቅዱስ ክፍል ላይ እኛ አምላኮች ሶስት ነን ብሎ አያውቅም። ሰምታችሁኛል? እግዚአብሔር ስለዚህ ደቃ መቀመጫ ምናምን አውርቶ ግን መጽሐፍ ቅዱስ ላይ ስለ ስላሴ አልተናገረም። እኛ አምላክ አለ። እነዚህ አምላክ የሚባሉት ነገሮች እንኳን እኛ ለመላእክቶች አልተገለጸም። ለመላእክቶች ላሳያቸው። መላእክቶች ራሱ አምላካቸው ምን እንደሆነ ሰዎች አምላኮች ማያውቁ ተመከቱ። ይሄን ሊከደርጉልኝ ሰይፈ ስላሴ ሰይፈ መለኮት መጽሐፉን ይውት ፔጅ 203 ላይ ሚስጥር አለ ከሰውና ከመላእክት ከማንኛውም ፍጥረት የተሰወረ ነው አለ። የአምላክ ሚስጥር ይሄ ስለ አምላክ ሶስቱ አምላክ የሚባለው ነገር እንኳን ሰዎች ይቅርና መላእክቶችም አይገባቸውም። አምላካችሁ ስለራሱ አልነገራችሁም። የሚያወራችሁ ስለ ሰለሞን ፍቅረኛ ነው የሚያወራችሁ። መኃልየ ጥያቄ የአምላክ ሚስጥር እንዴት ብሎ ከሰዎች ተደበቀ ትላላችሁ? ሶስትነቱ ማለት ነው። ሶስትነቱ ሰዎች አያውቁም፣ አልተነገራቸውም ይላል። ለዛ ነው ክርስቲያን አሁን ድረስ ስንት አምላክ እንደሚያመልክ አያውቅም። ስንት አምላክ እንደሚያመልክ አንድ ናቸው ሶስት ናቸው ይላል። ግን በስዕል ስለው ቅድም እንዳሳየናችሁ አብ ወልድ መንፈስ ቅዱስ ላይ ያመልካሉ። የሚያስቀር ነገር መሰላችሁ? ቤተሰብ ናቸው። ልጅ ህርታት ሰምታችኋል? ቤተሰብ ናቸው። ይሄኛው አባት፣ ይሄኛው ልጅ፣ ይሄኛው እናት ናቸው። አብ ማለት አባት ማለት ነው። አባት ይሄን ወለደ፣ ልጅን ወለደ። ልጅ ደግሞ ኢየሱስ ነው። ኢየሱስ አምላክ ነው። ሶስተኛው ደግሞ መንፈስ ቅዱስ ነው። ይሄ አያውቁትም። ባይዘው አብዛኛው ክርስቲያን መንፈስ ቅዱስ አምላክ እንደሆነ አያውቅም፣ ግን አምላክ ነው በመጽሐፉ። እሺ ይሄን ካየን ይሄኛው አምላክ ገርማችኋል? እናት ነው። አባት እናት ልጅ ማለት ቤተሰብ ነው። በቃ የክርስቲያን አምላክ ቤተሰብ ነው። ተመልከቱ። ታላቁ የቤተ ክርስቲያን አባት ዳግማዊ ሙሴ ቅዱስ ኤጲፋኒዮስ በመጽሐፉ መጽሐፍ አክሲማውስ ተመልከቱ ምን ይላል? አዳም ማለት አለ ከሕያው ከእግዚአብሔር አባት ከሕያው መንፈስ ቅዱስ እናት የተገኘ የተፈጠረ ልጅ ነው አለ። መንፈስ ቅዱስ ምንድነው? እናት ነው። ቅዱሳን እየሰማችሁ ነው? ይሄኛው አምላካችሁ አባት፣ ይሄኛው ልጅ፣ ይሄኛው ደግሞ እናት። ምን አይነት ነገር ነው? ቤተሰብ ነው እንደምታወሩት። በጣም ይገርማል። ከዛ ይሄ አምላክ ደግሞ መስላችሁ ይሄ አምላክ በደመና ተጭኖ ይወርዳል። አምላክ በደመና ይጫንና እየበረረ እየሮጠ ይመጣል። ተመልከቱ ዛሬ ምን እንደሚል በማስረጃ ሙስሊም በማስረጃ ያ ጀማዓ ስድብ እንዳይመስላችሁ እሺ፣ ባካችሁ ክርስቲያን ወገኖቼ እኛ እናከብራችኋለን፣ እንወዳችኋለን። ስድብ እንዳይመስላችሁ ግን መጽሐፋችሁን በአላህ መማር አለባችሁ እሺ። ስለዚህ ቄሱ የደበቃችሁን ነገር እኛ ይገልጠን መጽሐፉን ገዝተን እያስተማራችሁ ነው። ሪከርድ አድርጋችሁ ሂዳችሁ መጠየቅ አለባችሁ። ተመልከቱ ምን እንደሚል ጌታ ተጋፍቶ ቢጠሩት ፈጥኖ ቶሎ አቤት ይላል። በብርሃን ደመና ተጭኖ ወርዶ አዳም አዳም ብሎ ጠርቶ ምን ሆን ካለው ይላል። እግዚአብሔር አምላካችሁ በደመና ተጭኖ ያው ተጭኖ አምላክ ተጭኖ ይመጣል። ቅዱስ ክርስቲያኖች አዳምጡ። አምላካችሁ ተጭኖ ይወርዳል። ተጭኖ ወርዶ አዳም አዳም ይላል። አምላክ ደመና ላይ ተጭኖ ይወርዳል። አረ ይሄ አይደለም፣ ይሄ አይደለም። አምላክ ይበራል። አምላክ ይበራል። ወላሂ ይበራል። መጽሐፍ ቅዱስ ነው ያለው። አሳያሁ ነው መጽሐፍ ቅዱስ ተመከቱ ምን እንደሚል በጣም ይገርማል እኮ ሱብሃንአላህ ነው። በጣም አዝናለሁ ይሄ ነገር ሲናገር፣ ግን መጽሐፉን ያው ተመከቱ። ሰማዮችን ዝቅ ዝቅ አደረገ ወረደ። የክርስቲያኖች አምላክ ወረደ። በኪሩቤል ላይ ተቀምጦ ምን አደረገ? በረረ። አያችሁ ሙስሊም በማስረጃ አምላካችሁ ይበራል። ምን እየተከናወነ ያለው? ያው በመልአክ ላይ ሆኖ ኪሩቤል ላይ ተቀምጦ ይበራል። ኪሩቤል መልአክ ነው። እሱ ላይ ወጣበትና ይጋልባል ማለት ነው። ይበራል እሱ ላይ ሆኖ። ይሄ ምን አይነት አምላክ ነው ክርስቲያን ወገን? ይሄ እንዴት ነው ያልገባኝ ነገር ይሄ ነው። ምንድነው ምን እየተከናወነ ያለው?
ኢቭን ደግሞ ይሄ ነገር ነቢያቶቹ እንዳይገባቸው ነቢያቶቹን የእግዚአብሔር ነቢያት እግዚአብሔር ያወዛግባቸው ነበር። እግዚአብሔር ነቢያቶቹ እንዳይገባቸው ያታላቸው ያጭበረብራቸው ነበር። ራሱ እግዚአብሔር አለ። ተመልከቱ። ራሱ እግዚአብሔር ምን ተመክቶ ቢተዝገለ ነብዩ ቢታለል ቃልንም ቢናገር ያንን ነብይ ያታለልኩት እኔ እግዚአብሔር ነኝ አለ። ማነህማ እኔ እግዚአብሔር ነኝ አለ። እግዚአብሔር የገዛ ነቢያቶቹን ያታላል። እጄን በእርሱ ላይ ዘረጋለሁ ከህዝቤ ከእስራኤል መካከል አጠፋዋለሁ አለ። ራሱ አታሎ ራሱ የሚያጠፋ አምላክ እግዚአብሔር ያው እኔ እግዚአብሔር ነኝ አለ። ረብናታችሁ ምን እየተከናወነ ነው ያለው? አምላክ በደማ ተጭኖ ወርዶ አምላክ በሮ ይሄ ደግሞ እንዳይገባቸው ነቢያቶቹን አጭበርብሮ ካጭበረበረም በኋላ ገሏቸው ምን እያደረገ ነው ያለው አምላካቸው? በጣም ጥያቄ ሆነብኛል። ብዙ ነገሮች ላይ ያሉት አሁንም አይ ቲንክ ደቂቃዎች አሉ። ስለዚህ እንሄድበታለን። ተፈضلوا ጨምሩበት። አቡኪ አለ ወይስ ቀጥል? ኦኬ ቀጥልሽ። አሁን ነው የመጣሁትና ለማንሳት ያክል ሁለት ነገር ብቻ ነው የምጨምረው። ሁለት ነገር ብቻ ማለት ነው። አንዴ ሶስት ነገር። አንደኛው ኢምራን ለተናገረው ነገር ማጠናከሪያና ማስረጃ አድርጊ አንድ ጥቅስ ከፍትላቸዋለሁ። ሁለቱ ደግሞ ጭማሪ ናቸው። አብ ወልድና መንፈስ ቅዱስ ኢምራን እንደተናገረው ይበራሉ ብሏል። ክንፍ ስላላቸው ነው የሚበሩት፣ ዝም ብሎ አይደለም። ያው ሰላም ለአክናፊኩም ማለት ቀድሞውን ከግብጽ በመካከሏ በወጡ ጊዜ እስራኤልን ላዘሉ ክንፎቻችሁ ሰላምታ ይገባል። መብረር ብቻ አይደለም ያዝላሉ ጭምር ማለት ነው። ተመልከቱ። ክንፎቻችሁ ሶስት ክንፍ ሰላምታ ይገባል። ሰላምታ ይገባል ለክንፎቻችሁ። ክንፍ አላቸው ያ ጀማ፣ ክንፍ ያላቸው አካላት ናቸው። እና ለዛ ነው እያመለካችሁ ያላችሁት ክንፍ ያለውን አካል ነው እያልን ነው። ይሄ የሚሆን ነገር አይደለም። ሁለተኛ አምላክ በየትኛው መጽሐፍ በኦርቶዶክሳውያን እንደተሰደበው አምላክ አልተሰደበም። ይቅርታ አዝናለሁ ለዚህ ንግግር። ተመልከቱ። ባይብል ላይም አለ። ባይብል ላይም ታዩታላችሁ። ግን ምን ብሎ እንደሚያስቀምጥ እዚሁ ዜና ስላሴ ዘወርሃ ሰኔ ላይ የሚነበብ ምን ይላል? የዚህም ትርጓሜ እንነግራችኋለን። እኛ እንደ እርሻ ትልነን ይላል። እኛ ምድር ባህር ላይ አስቀምጠና ይላል። ለአደም ልጆችም እንድትበቃ አድርገናል። ለልጆችም ከብዙ ስማችንን ይጥሩ እያልን አዘናል። እንደ እርሻ ትል ማለት አንድ በጣም አደገኛ የሆነ አካል፣ በጣም የሰውን ነገር የሚነካ ሰውን በጣም የሚጎዳ አካል የሚገለጽበት አገላለጽ ነው። የእርሻ ትል ይባላል። የእርሻ ትል ገብቷችኋል? የእርሻ ትል ማለት ቡቃያን የሚያበላሽ ማለት ነው። በቃ ማኮስመን ብቻ የሆነ ስራው የእርሻ ትል ተብሎ ይጠራል ማለት ነው። አሁን ደግሞ ማሳያችሁ ጥቅስ፣ አሁንም በድጋሚ ክርስቲያን ወገኖቼ ይቅርታ እንግዲህ መጽሐፍቶቻችሁ መምህራኖቻችሁ አባት እናቶቻችሁ ነው ይሄንን ያስቀመጡት። ስለዚህ ያንን እኛ ደግሞ ማንበብ እናንተ እንድታቁና እርማት እንድታረጉ መጽሐፍቶች እየታረሙ ነው፣ እርማት እንድታረጉ ይሄንን እናሳያችኋለን ማለት ነው። አሁን ማሳያችሁ ደግሞ ምንድነው? በክርስትና አስተምህሮ መሰረት አምላክ ራሱ ያዘዘው ትልቅ የሆነ ትእዛዝ አለ። ስለዚህ ትእዛዝ በደንብ እንሄድበታለን ብዬ አስባለሁ። እኔ አንድ ነገር ብቻ ነው ማሳያችሁ። ያ ትእዛዝ ቅዱስ መሳሳም ተብሎ ይጠራል። በቀላሉ ስንመለከተው ማለት ነው። ቅዱስ የሆነ መሳሳም ማለት ነው። ያ ቅዱስ መሳሳም ማለት ነው ኢየሱስ ክርስቶስ ራሱ ያስተማረው። ልክ ኢየሱስ ክርስቶስ ሲመጣ ልክ ከአንድ ሰው ጋር ሲገናኝ ከንፈር ለከንፈር ይሳሳም ነበር። መጽሐፉ ነው የሚያስቀምጠው ይሄን። ከዛስ ያ ደግሞ እንዲያደርጉ ክርስቲያኖች ያንን ባለማድረጋቸው እንደሚወቀሱም ጭምር ያስቀምጣል። አውዙ ቢላሂ ሚነሽ ሸይጣን ረጂም። ተመልከቱ። ሆሚሊ ኦን አወር ሎርድ በተሰኘው የቅዱስ ኤፍሬም መጽሐፍ ነው አሁን ማሳያችሁ ማለት ነው። እዚህ መጽሐፍ ላይ ምን ብሎ እንደሚያስቀምጥ ልንገራችሁ። ከ13 ቻፕተር ቁጥር 13 እና 14 ላይ የሚገኘው ከ13 ጀምሬ ላስቀምጥላችሁ ማለት ነው። ማቴዎስ ወንጌል ምዕራፍ 9 ቁጥር 20 ይጠቅስና but with another he loved ምናምን ብሎ ያስቀምጥና ምን አለ? ማቴዎስ ወንጌል ምዕራፍ 9 ቁጥር 20 ላይ የሆነ ግለሰብ አለ። አንዷ የኢየሱስ ክርስቶስን እግር የሳመቻለች፣ አንዱ ደግሞ ያልሳማ አለ። እና ሲወቀስ ምን ተብሎ ኢየሱስ እንደወቀሰው ተመልከቱ። by her who kissed his feet አለ። ያቺ የሱን እግሩን በሳመችው አለ። he was rebuked እሱ ምን ተደረገ? ተወቀሰ አለ። who did not desire to kiss his lips አለ። አውዙ ቢላሂ ሚነሽ ሸይጣን ረጂም። ከንፈሩን ለመሳም ባለመፈለጉ ምክንያት ምን ተደረገ? ሪቡክር ተደረገ፣ ተወቀሰ። ያስወቅሳል። የኢየሱስ ክርስቶስን ከንፈር አልተሳመም ተብሎ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው?
ከዛ ምን ብሎ አስቀመጠ? ከቅዳሴ ስርዓት በኋላ አለ and if the flying leaf were sanctified by kissing his feet አለ። ኃጢአተኛ የሆነች አካል ዝሙተኛ የሆነች አካል የኢየሱስ ክርስቶስን እግር በመሳማ ምክንያት ብቻ ኃጢአቷ ይቅር የተባለላት ከሆነ how much more should be no pure lips be sanctified by kissing his mouth አለ። ሱብሃንአላህ ከንፈሩንስ በመሳም እንዴት ነው ሰው ይቅርታ የማይባለው? እንዴት ነው ኃጢአቱ ይቅር የማይባልለት? ይኸው ተሳሳሙ ብሎ ያስቀምጣል ማለት ነው። for the sinful woman by her kiss received the grace አለ። ያቺ ኃጢአተኛ የነበረች ዝሙተኛ የነበረች ሴት እርሱን በመሳማ ምክንያት ምን አግኝታለች? ምን አግኝታለች? ይቅር ተብላለች፣ ግሬስ አግኝታለች፣ ጸጋ አግኝታለች። እናንተ ክርስቲያኖች ሆይ ተሳሳሙ ይላል። ይህንን እኔ ብቻ አይደለም የምናገረው፣ ዮሐንስ አፈወርቅ ጭምር የሚናገራል። ኤፍሬም ብቻ አይደለም የሚናገረው፣ ሌሎችም አካላቶች ይናገሩታል። እንመጣበታለን ማለት ነው። ይሄ ሴሞ በተሰኘው መጽሐፍ ላይ በቀጣይ ደግሞ አሳያቸዋለሁ። ኦገስቲን የሚናገረው ማለት ነው። ኢብሮ ወይ አለው ጉድ ነው እኮ አንተ ኢብሮ እባክህን ስማኝ። አሁን አቡኪ ያሳየ ከንፈር መሳም አይደለ? ኢየሱስ ደግሞ ከጸጉር ጀምሮ እስከ እግር ሙሉ ሰውነት ይስማል። በጣም ይቅርታ እሺ ወገኖች፣ በጣም አከብራቸዋለሁ። ግን መጽሐፍ ነው ያለው። ታሳያለህ? አዎ አሳይ። ከዛ በኋላ እኔ ለየት ስለሚል አሳይ። ቀጥል። ተመልከቱ፣ ገድለ ዘርአ ብሩክ ላይ መጽሐፉ ነው። እሺ ይሁንማ ምን አደረገ? በቃ እስከዛ ነው ብላችሁ በቃ እንግዲህ ሰምተኛለሁ። ይህንንም ሲናገር ጌታችን ኢየሱስ ክርስቶስ ከዙፋኑ ከመንበሩ ተነስቶ ከእግሩ ጀምሮ መላ አካላቱን ሳመው ይላል። በቃ ደጃ ነው ያቻላታላችሁ ይላል። ያ እዛው ናቸው ይሁት። ይህንን ሲያደርጉ ጌታችን ኢየሱስ ከመንበሩ ከዙፋኑ ተነስቶ አፉን የወንዳፍ ማለት ነው፣ እግሩን መላ አካላት ኢየሱስ ሙሉ የወንድ ሙሉ እንትን ይስል ነበረ። አውዝ ቢላህ ተራጅም። ይሄ አሁን ምንድነው ወገኖች? እኔ ለእናንተ አዘንኩላችሁ። ምን አይነት መጽሐፍ ምን እየተወረደ አምላክ እንዴት በሆነ ከዙፋን እየወረደ ሙሉ አካል ዘርአ ብሩክ የሚያደርጋቸው በጣም ያስጠላል። እና ባካችሁ ይሄ ነገር እስኪ ታጋችሁ በደንብ አባችሁ ጠይቁ። ቀጥል ይሻላል። ሱብሃንአላህ ወላሂ በጣም ይገርማል። ግን ወላሂ ላዝም ሱብሃንአላህ ልቁላ ያርጉኛ ጀማ ሞዴሬተሮች ካላችሁ ወሳኝ ነገር ነው ማሳያችሁ። ሄሎ አላችሁ? ሞዴሬተር የለም መሰለኝ። እየቆዩ ነው እንትን የሚሉት አይ ቲንክ ቅድም እንደዛ ነበር። እሺ ወሳኝ ነገር ነበረ። መጽሐፈ ጨዋታ እስከዛ ድረስ ላሳያቸው። መጽሐፈ ጨዋታ ላይ ምዕራፍ 4 ላይ ይሄ የኦርቶዶክስ ቤተክርስቲያን መጽሐፍ ነው። ለተመልከቱ ምን እንደሚል እግዚአብሔር ምንድነው? ፈሪ ነው። እግዚአብሔር ፈሪ ነው። ዋት እኔ የምለው ለምሳሌስ ይሄ ይባላል ወይ? ለምሳሌስ ይሄ ይባላል ወይ? እግዚአብሔር ፈሪ ነው። እንዴትስ ብላችሁ ነው አምላካችሁን በፈሪነት የምትገልጹት? እንዴት ነው አምላክ በፍርሃት የሚገለጸው? ይሄንን አይነት አካሄድ ከየት ነው ያመጣችሁት? እግዚአብሔር ፈሪ ነው። ሱብሃንአላህ። በየትኛውም አይነት መንገድ እንዴት ነው እንደዚህ የሚባለው? እዛው መጽሐፈ ጨዋታ ምዕራፍ 3 ላይ ደግሞ እግዚአብሔር እጅግ አረጀ። እንዴት ነው የምትገልጹት አምላክን? እግዚአብሔር እጅግ አረጀ። እጅግ አረጀ። በምንም አይነት ምሳሌ የሆነ አምላክ እንዴት አረጀ ተብሎ ይገለጻል? በምንም አይነት ምሳሌ ወይስ መጽሐፈ ጨዋታ ስለሆነ እየተጫወቱ ነው? እኔ ወላሂ በጣም ነው የሚገርመኝ። አንድ ደግሞ በጣም የሚገርማችሁ ነገር አንዴ አልহামዱሊላህ አስነጥሶኝ ነው። እሺ ምን ይላል? ባህረ ሐሳብ ምዕራፍ 1 ላይ አንድ በጣም የሚገርም ነገር አለ። እግዚአብሔር ስነ ፍጥረትን ለምን ፈጠረ በሚለው ርዕስ ላይ አንድ ያስቀመጠው ነገር አለ። ምንድነው ያስቀመጠው? ዓለማትን አስቀድሞ እግዚአብሔር በአንድነት በሶስትነት አንድነቱ ሶስትነቱ ሳይጠቀልለው አለ። ልብ አድርጉ። ሶስትነቱ ደግሞ አንድነቱ ሳይከፋፍለው አለ። ስለዚህ እግዚአብሔር ይጠቀለላል፣ ይከፋፈላል ማለት ነው። ልብ አድርጉ ያ ጀማዓ፣ እግዚአብሔር ይከፋፈላል። አያችሁ ምን እንዳስቀመጠ ተመልከቱ። ብቻ በደንብ አድርጋችሁ አዳምጡ። እግዚአብሔር ልብ አድርጉ፣ ዓለማት አስቀድሞ ከእግዚአብሔር በአንድነትና በአንድነት በሶስትነት አንድነቱ ሶስትነቱ ሳይጠቀልለው
ሶስትነቱ ደግሞ አንድነቱ ሳይከፋፍለው ሲቀደስ ሲሰለስ ይኖራል አለ። ይከፋፈላል፣ ምን ይደረጋል? እንዲሁም ደግሞ ይጠቀልላል ማለት ነው። እግዚአብሔር በባህሪው ማለት ነው። እግዚአብሔር አንዴ ይከፋፈላል፣ አንዴ ይጠቀልላል ማለት ነው በባህሪው። ይሄ እውነት የአምላካዊ ባህሪ ነው ወይ? አምላክ በባህሪው እንደዚህ አይነት ተለዋዋጭ ነው ወይ? ስለዚህ አንዴ ልድገምላችሁ እዚህ ጋር እግዚአብሔር እጅግ አረጀ። ይኸው ኢብራሂም አይደለም ያለው፣ መጽሐፉ ነው ያለው። መጽሐፈ ጨዋታ ስጋዊ ምዕራፍ 3 ላይ ማለት ነው። በተመሳሳይ መጽሐፈ ጨዋታ ምዕራፍ 4 ላይ እግዚአብሔር ፈሪ ነው። ፈሪ እንዴት ነው ይህንን አምላክ አምልክ ብላችሁ የምትጠሩ? በየትኛው አይነት መንገድ ነው ይህንን አምላክ አምልክ ብላችሁ የምትጠሩ? እግዚአብሔር ፈሪ ነው ብቻ ሳይሆን አንድ ልጨምርላችሁና እመለሳለሁ። ይበቃኛል እዚህ ላይ አንድ። ይሄ ሁሉ በነገራችሁ ላይ የእግዚአብሔር ባህሪያቶች ናቸው። ኢምሮ ወርዷል። አንድ ያስገቡት ኢምራንን አስገቡት በላቸው። ኢምራንንም አብዱልከሪምና እንትናንም አስገቧቸው። እሺ ማን ነው? ማሂርና አብዱልከሪም። እሺ ምን ይላል ተመልከቱ። እኔ ወላሂ በጣም ነው የሚገርመኝ። እኔ ለአምላክ እንደዚህ አይነት ባህሪ መስጠት በራሱ ምን አይነት እኔ እንዴት እንደምንስማማ እኔ አላውቅም። ወዴት እንደምትጠሩን ራሱ እኔ አላውቅም። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ። እንዴት ነው የሚጸጸት አምላክ የማመልከው? የሚጸጸት አምላክ ብቻ አይደለም። እግዚአብሔር ምን ያደርግ ነበር መሰላችሁ? ተመልከቱ ምን እንደሚል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 25 ላይ ከሰው ይልቅ የእግዚአብሔር ሞኝነት ይጠባልና። how dare you guys! እንዴት ነው አምላክን በሞኝነት የምትገልጹት? ኢምራን የሚፈልጋቸውን ሳባቸው ስለማላቃቸው በጣም ይቅርታ ወንድሜ ስላቋረጥኩ። ኢምራን መሳቢያ ሞዴሬተሪ ነጥቀኛል። ሞዴሬተሪ መልስልኝ አንተ ሰውዬ። እሺ ምን ችግር የለም። ኢምራን መሳቢያ ያለው ማስገባት ይችላል። እሺ ግን አንዴ ቆይ አትሄድሽ አንዴ አስገባኝ። ለወደና ሞዴሬተር ምሳሌ ድጋሚ ይገባል። እሺ ኦኬ እሺ ያ ጀማ ልብ አድርጉ። በሞኝነት ተገለጸ። ከዛ ደግሞ ቀጠልና ከእግዚአብሔርም ድካም የሰው ድካም ይበልጣልና ይበረታልና አለ። እንዴት ነው አምላክ በድካም የሚገለጽ? እንዴት በድካም የሚገለጽ አምላክን ነው አምልኩ የምትሉ? ይሄ በጣም ከባድ ነገር፣ በጣም ከባድ ነገር። ስለዚህ እንደዚህ አይነት አምላክ አምልክ ብላችሁ መጠራት በራሱ ለኛ በጣም ከባድ ነው። ስለዚህ መስተካከል ይገባዋል። ኦኬ ቀጥል አቡኪ አለ። ኦኬ አላችሁ ጋይስ በጣም ታፕታፕ ኮፒ እያደረጋችሁ ነው። ማን እናድርግላችሁ? ማን ነው አቡኪ? እኔ ያደርግልሃለሁ። ችግር የለም። እኔ አስገባዋለሁ። ቆይ ኦኬ እሺ ሴርሞንስ ላይ ልቀጥል መሰለኝ። አይ ቲንክ ሴርሞንስ ላይ እንሂድበት በሚገርም ሁኔታ ማለት ነው። ሴርሞንስ ላይ አሁን የምናገረው ይሄ የተራ ግለሰብ ስራን አይደለም። ለሚሾዩ በአማርኛ በኢትዮጵያ የመጽሐፍ ቅዱስ በአማርኛ ኑዛዜ የተሰኘ መጽሐፍ የተተረጎመለት ያሳያችሁ መጽሐፉን ይኸው። ይሄ የምትመለከቱት ኑዛዜ የተሰኘ መጽሐፍ የተተረጎመለት የቅዱስ ኦገስቲንን ታሪክ ነው ማስቀመጥላችሁ። ትኩረት አድርጉ። የቅዱስ ኦገስቲን ታሪክ ነው። ቅዱስ ኦገስቲን በመጽሐፉ ላይ ያስቀመጠውን ነገር ነው የምነግራችሁ። ሴርሞንስ መጽሐፉ ላይ the work of Saint Augustine ይላል። የሴንት ኦገስቲን ስራ ምን ብሎ አስቀመጠ? ስለ ክርስቲያኖች ስራን እንትን ከሰሩ በኋላ ይሄ ቁርባን የማቅረብ ምናምን የመሳሰለውን ስራ ከሰሩ በኋላ ምን አለ? after that comes the greeting አለ። ከዛ በኋላ ምን ይመጣል አለ? ሰላምታ ይመጣል አለ። ሰላም መባባል ይመጣል አለ። ምን የሚለው? peace be with you፣ ከናንተ ጋር ሰላም ይሁን ይባላል። and Christians kiss one another with the holy kiss አለ። ክርስቲያኖች በቅዱስ መሳሳም እርስ በርስ ይሳሳማሉ አለ። ቅዱስ መሳሳም ማለት እኮ አወቀ። እዚህ ጋር ጉንጭ መሳሳም ሊሆን ይችላል ወይ ደግሞ ሌላ ነገር ሊሆን ይችላል ትላላችሁ አይደለ? ቀጠለና ላይ ያስረዳ ነው። it is the sign of peace። ከዛ what is እንደዚህ ምናምን ብለው ካስቀመጠ በኋላ by the lips should happen in ይሄ መሆን ያለበት አለ ኮንሺየስ በሆነ ሁኔታ ሙሉ በሙሉ በዛ እያሰብን መሆን መቻል አለበት መሳሳማችን አለ። ከዛ ምን አለ? just as your lips approach the lip of your brother or sister ያንተ ከንፈር
የወንድምህን ወይም የእህትህን ከንፈር ሲደርስ አለ so your heart should not be withdraw from there ልብህ ከነሱ ዞር ሊል አይገባም ሙሉ ተመስጣ ሊሆን ይገባል ወንድ ለወንድ ይቻላል ወንድ ለሴትም ይቻላል ማለት ነው ያው ሴሞስ ዝም ብሎ መጽሐፍ አይደለም ልታዋድቀው አትችልም ከየት ነው ያመጣው ምናምን ብለህ ምርመት ይዘበት መጽሐፍ አይደለም የቅዱስ ኦገስቲን መጽሐፍ ነው the work of Saint Augustine ተመልከቱ ሴርሞስ የተሰኘው መጽሐፍ ላይ ነው የሚያስቀምጠው ገጽ 255 ላይ ነው የሚገኘው ይሄ ነገር ይሄንን ክርስቲያኖች እንዴት አድርጋችሁ የተቀበላችሁት ቢላሂ አለይኩም እንዴት ነው ተፈጽሞታላችሁ ወይ ያስቀምጣል ከዛም በኋላ ታሪኩን ያስቀምጣል ከዛ በኋላ የኢየሱስን ደም እንጠጣዋለን ይላል the Lord የሎርድን Christ will drink the blood of the Lord አለ የሎርድን ደም እንጠጣለን ብሎ ያስቀምጣል ከዛ በኋላ ይሄን እንዴት አድርጋችሁ የተቀበላችሁት የተራ ግለሰብ ጽሁፍ አይደለም ቀደም ያሳያችሁ ዶክተር ኦፍ ቸርች ተብሎ የሚጠራው የኤፍሬምን ነው አሁን ደግሞ ያሳያችሁ ከርሱም በላይ የሆነው የኦገስቲንን ነው ኦገስቲን እሱ ነው እንዲህ ብሎ የሚያስቀምጥ ያው ያንተ ከንፈር ከወንድምህ ወይም ከእህትህ ከንፈር ጋር ሲገናኛል so you heard should not be withdrawn from there ልብህ ግን ከነሱ ዞር ሊል አይገባም ኮንሺየስ መሆን መቻል አለበት ኮንሺየስነስ ያስፈልጋል ስትሳሳም ይሄንን ቅዱስ መሳሳም ክርስቲያኖች ተፈጽሞታላችሁ እስቲ እናያለን ኢምራን ከገባ አስቀጥለው ምንም እየታየኝ አይደለም ይብሮ ጀዛከላህ አላህ ረስያው ቀጥሏል ካሜራችን ያለበት ብለር ዳርጓል እስቲ ድጋሚ ያልከው አንዴ ወይ ሞዴሬተር አስተካክል እንደዚህ እናገውና ኦራይት እሺ ጀዛኩሙላሁ ኸይር ጀዛ በደንብ ብዙ ነገር እየተማራችሁ ነው ያ ጀማዓ ኮሜንት አይ ቲንክ ሙስሊሞች ኮሜንት ከፈት እያላችሁ ነው ኮሜንት ያልከፈተው ለመሰላችሁ ክርስቲያኖች እንዳይሳደቡ ነው እሺ ቢላህ አለይኩም ተሳድቦ መጥፎ ነገር ከሚሰሩ ተቀምጠው እንደው እየከበዳቸውን ቢያዳምጡ ይሻላል እሺ ዲያቆናታን ከስር ሲገቡ ያያየናቸው ያዳምጡ በደንብ ዲያቆናቸው መጥተው ያዳምጡ በደንብ ነው እሺ አሁን ደግሞ የማሳያችሁ መሰላችሁ ክርስቲያን ወገኖቻችን አምላካችን ብለው የሚያመልኳቸው አምላኮች አሉ አብ ወልድ መንፈስ ቅዱስ ሶስት አምላክ ያመልካሉ አንድ አካል በአንድ መልኩ አንድ ብለው ያመልካሉ እሺ ጥያቄ ይሄ አስተምሮ ከየት መጣ ስንል እግዚአብሔር መጽሐፍ ቅዱስ ላይ ምን አለ ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኸላለ እስራኤል ሆይ ስማ አምላካችን አንድ እግዚአብሔር ነው አለ እግዚአብሔር አንድ ነው አለ መጽሐፍ ቅዱስ እነሱ ምን አሉ ሶስት ናቸው አሉ ቅዱሳን ሶስት አምላክ አለ የሚለው ህንድ ሀገር ጭናችሁ ያመጣችሁ ህንዶች ከናንተ ከ1500 ዓመት በፊት ያው ልጅ አባት መንፈስ ብለው ያምናሉ ይሄን ለራሱ ያጀማዩት መልኩም ብቻ ቀይራችሁ ያው መልኩም ብቻ ተቀየረው ይሄኛው ወጣትን ይሄኛው ደግሞ ሽማግሌ ነው መልኩም ብቻ ቀይራችሁ አምላኮቻችን ብላችሁ አመጣችሁ የሚያስቀረገ መሳችሁ ህንዶች ራሱ ምን ይላሉ የኛም አምላክ እኮ ሶስት አካል ነው እንጂ አንድ አምላክ ነው ይላሉ ተመልከቱ እንደዚህ እዚህ ጋር መጽሐፋቸው ላይ ማለት ነው ተመልከቱ ራግባ ቤት የተወለ መጽሐፍ አላቸው ምዕራፍ 8 ቁጥር 26 ላይ 25 ላይ ይላሉ here is this one God አሉ አንድ አምላክ አለ አሉ እነሱ አያችሁ አይደል አንድ አምላክ አለ ሶስት አካል አለ አሉ መጽሐፋቸው ላይ እንደናንተ ስለዚህ ክርስቲያን ወገን በደንብ አዳም ሶስት አምላክ አለ አብ ወልድ መንፈስ ቅዱስ የሚለው አስተምሮ ከህንድ ሀገር ተጭኖ ነው የመጣው ህንዶች ከናንተ በፊት ያው እንደናንተ ስለው ስዕሉ ራሱ አንድ አይነት ተደረደው እኩል ተቀምጠው ይዙ ነበር እናንተ ደግሞ ይሄን ኮሪጃችሁ አውጥታችኋል ናባካችሁ እግዚአብሔር ያልተናገረውን ነቢያት ያልሰበኩትን አምላክ አታምልኩ ማምለክ ያለባችሁ አንዱን አምላክ ነው እንጂ ሶስት አምላክ ሊኖር አይችልም ግን መጽሐፋችሁ ተመከቱ መጽሐፋችሁ ይላል ስላሴ አለ አዩ ዛሬ ሶስቱ ጌቶች በድንኳን ውስጥ እንደተናገሩ አለ ሶስቱ ጌቶች አምላኮቻቸው ናቸው እንዴት ብሎ ሶስት ጌታ ይኖራል ቅዱስ ወገናችን አዳም እስኪ እንዴት ነው ሶስት አምላክ የሚኖረው ስለዚህ ባካችሁ ሳይፈድባችሁ ከእንደዛ ታስተምሮ ራሳችሁን አውጡ አንድ አምላክ ነው ያለው ነው እሺ አንድ ደግሞ የሚጨመላችሁ መሰላችሁ ኢየሱስ ላይ ነው ኢየሱስ ፍቅር ነው ይባላል በክርስትና አምላካችን ነው አምላካችን ሰው ገሎ ያቀን ይባላል ግን ኢየሱስ ምድር ላይ መጥቶ እንኳን ሰው ገሏል ኢብራሂም ምን ተሰምተውጣን ያመሰለ ከቻልክ እግዚአብሔር በብሉይ ኪዳን ገድልበትን አዘጋጅልኝ እግዚአብሔር በብሉይ ኪዳን ሕፃናትን ድንጋይ ላይ ፈጥፍተው ገሏል ሰዎችን አሳርዷል በመጋዝ ተርትሯቸዋል በመጽሐፍ ቅዱስ በመጋዝ ተተርትሯል ግን ኢየሱስ ይሄን እንኳን ብድረሳለት አዲስ ኪዳን ላይ መጥቶ ምድር ላይ በማርያም ጊዜ ምን አድርጓል ሕፃን ልጅ ገሏል ኢየሱስ ሕፃን ልጅ ወላሂ አለ መጽሐፋችሁ ነው ያለው እሺ ወገኖቻችን መጽሐፋችሁ ላይ ነው ያለው እሱን ደግሞ አስተምራችሁ በደንብ ተማሩ ይሻላል እሺ ሪከርድ አድርጉ ተማሩ ሙስሊሞችም ሪከርድ ያደርጋችሁ አሰራጩ እሺ
አሁን ሁላችሁ ቤታችሁ ላይ ክርስቲያኖች ቤታችሁ አይጠፋም ብዬ አስባለሁ። ቤታችሁ እንታወጣላችሁ። ተአምረ ማርያም አውጡ ወይም ደግሞ ተአምረ ኢየሱስ አውጡ። እሺ ተአምረ ኢየሱስ አውጡ። ያው እኔ ከፍቻለሁ፣ መጽሐፉን ከፍቻለሁ። ይሁት መጽሐፉ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኦርቶዶክስ ነው። ይሁት እዚህ ምን ይላል? ዳግመኛም አንድ ልጅ ሲሮጥ የጌታ ኢየሱስን ልቡን መታው። ያ ጌታ ኢየሱስን ያንን ልጅ ሕይወት ተቆረጠች አለው። በዚያን ጊዜ ያ ልጅ ሞተ፣ ወደቀና ሞተ። ልጁ ሞተ። ኢየሱስ ለምን መታህም ብሎ ሕፃኑን ልጅ ገደለው። ሕፃን ልጅ እኮ ነው። ሕፃን ልጅ እየተጫወተ ሳለ ምን አደረገው? ኢየሱስ መታው። ሲመታው ኢየሱስ ገደለው፣ ሕይወት ተቆረጠች። በዚያን ጊዜ ልጁ ወደቀና ሞተ። የሞተውም ልጅ የተመለከቱ ደንግጠው ጮሁ። የሚናገረው ሁሉ የሚፈጸምለት ይህ ልጅ ከማን ወገን ነው ተባባሉ። የሞተውም ልጅ ዘመዶቹ አለቀሱለት። ምንም የሚያቅሳል ልጅ ሱብሃንአላህ፣ ምንም የሚያውቅ ሕፃን ልጅ ልቤን መታህም ብሎ ገደለው። ማን? ጂሰስ ክራይስት በመጽሐፋቸው። ዛሶ ዋይልድ፣ በጣም ዋይልድ ነው። ከአእምሮ በላይ ከባድ ነው። አሁን ደግሞ ኢብራሂም ያሳየናል። በብሉይ ኪዳን ጊዜ አብ ወልድ መንፈስ ቅዱስ በእነሱ አስተምሮ ሰዎችን ሲጨፈጭፉ ነበረ። እስከ ሳይን ኢብራሂም ኦ ማይ ጋድ። እሺ በጣም ጥሩ። ምናልባት እሺ ማሂር ቀጥል። ማሂር ከታች ልቀጥለው እያለ ስለሆነ ቀጥልና ኢንሻአላህ ከዛ በኋላ እኔ ክርስቶሎጂ ላይ የተወሰነ ማውራት ፈልጋለሁ። ኢንሻአላህ ቀጥል። ሰላም አለይኩም ሁላችሁም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አዎ እስካሁን የተነሱት በጣም እኔ ማለት ለአእምሮ በጣም የሚከብዱ ናቸው። አንድ አካል አንድ አምላክ እንደዚህ ነው እየተባለ እንዴት ነው ሊያመልክ የሚችለው? የአምላክን ባህሪያት በጠቅላላ የሚንዱ ነገሮች ነው ያየነውና በግሌ በጣም የተገረምኩባቸው ነገሮች ናቸው። ለአእምሮ የሚከብዱ ናቸው። ምናልባት ከዚህ በፊት ስለሰማናቸው ምናምን አንዳንድ ሰዎች ከዚህ በፊት ስለሰማናቸው ምናምን ዛሬ በሰላም ልንተኛ እንችላለን። ግን ከዚህ በፊት ያልሰማችሁ ሰዎች በጣም ይቅርታ። ይሄ ፕሮግራም መሆን የነበረበት በጠዋት ነው። ምክንያቱም እንቅልፍ የሚነሳ ነገሮችን ነው እያየን ያለ ነው። እኔ ላሳያችሁ የፈለግኳቸው አንድ ሁለት ጥቅሶችን ላሳያችሁ። ከእግዚአብሔር ጋር በተገናኘ ነው እያየን ያለ ነው። እግዚአብሔር እስራኤላውያን ያጠፋሉ። አንድ ካሜራውን ልክፈትና ላሳያችሁ። እስራኤላውያን እንግዲህ እግዚአብሔር ያጠፋሉ። ከዛ እግዚአብሔር እነዛን እስራኤላውያን ይቀጣቸዋል። አሁን የሚቀጣቸው ምን አይነት ቅጣት ነው? እነዛ እስራኤላውያን እነሱ ላጠፉት ነገር ወይም ደግሞ ሰዎቹ ላጠፉት ነገር የሚቀጡት እነማን ናቸው የሚለውን ነገር ስንመለከት መጽሐፍ ቅዱስ ላይ እንዲህ ይለናል። ተመልከቱት በደንብ። ኦሪት ዘሌዋውያን ምዕራፍ 26 ከቁጥር 27 እስከ 29 ያለውን በራሳቸው ተመልከቱት። ምን ይላል? እኔ ደግሞ በቁጣ እሄድባቸዋለሁ አለ እግዚአብሔር። ማንን? እነዚህ ጥፋት ያጠፉትን። ኦኬ ምን ሊቀጣቸው ነው? በጣም በቁጣ ሊቀጣቸው ነው። ስለ ኃጢአታቸውም 7 እጥፍ እቀጣቸዋለሁ። በቃ በጣም ነው የምቀጣቸዋለሁ። እና የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ምን ትላላችሁ? ትበላላችሁ። እግዚአብሔር የሚቀጣቸው ቅጣት ይሄ ነው። እንግዲህ አላህ ያሳያችሁ። እነዚህ ህፃናት፣ ምንም የማያውቁ ህፃናት፣ በቅጡ ራሱ ልጅነታቸውን ያላጣጣሙ ህፃናት እግዚአብሔር ለቅጣት ብሎ ምን እንዲደረጉ ያደርጋል? እንዲገደሉ አይደለም። ተገለው በክብር መቀበር ምናምን እሱ አይታሰብም። ተገለው ይበላሉ። ማን ይበላቸዋል? እነዛ ተቀጪዎቹ። አሁን ይህ ቅጣቱ ለልጆቹ ነው ወይስ ደግሞ ለማን ነው ቅጣቱ? ጥያቄ የሚያስነሳ ነገር ነው። በተመሳሳይ ደግሞ ትንቢተ ኤርምያስ ላይ የአንድ ጊዜ ክስተት ምናምን አይደለም። ትንቢተ ኤርምያስ ምዕራፍ 19 ቁጥር 9 የወንዶችና የሴቶች ልጆች ሁሉም ስጋ ባለው ብሎ ሁሉም ቀና መከበብ በባላቸው ስጋ ይበላሉ ብሎ ያስቀምጣል። የምናይ ምን የወንዶችና የሴቶች ልጆቻቸውንም ስጋ ይበላሉ እየቀጣቸው እግዚአብሔር። እንዴት ነው የህፃንን ልጅ ስጋ መብላት ቅጣት የሚደረገው? አንዲት ነፍስ ላጠፋቸው ነገር ነው የምትቀጣው። እነዚህ ልጆች ሲገደሉ የሚደርስባቸውን ስቃይ አስቡት። እነዚህ ልጆች በክብር አለመቀበራቸውን አስቡት። እነዚህ ልጆች ገና የዚህን ዓለም ምንም ነገር ያላዩ ዓለምን ገና ያላጣጠሙ መሆኑን አስቡት። እንደዚህ ሆኖ ምን እንዲደረጉ ይደረጋል? እንዲበላ ያደርጋቸዋል። እሱ ብቻ አይደለም።
ሌላም ጊዜ ላይ እግዚአብሔር ድጋሚ ይናደድባቸዋል እነዚህ እስራኤላውያን ላይ ማለት ነው። አሁንም ሌላ ቅጣት ሊቀጣቸው ነው። እንግዲህ ምን ሊያደርጋቸው ነው? ኦሪት ዘዳግም ምዕራፍ 20 ቁጥር 49 እና 50 ላይ ተመልከቱት። እግዚአብሔር ቋንቋቸውን የማታውቀውን ፊታቸው የደነደነውን ሽማግሌውንም የማያፍሩትን ከዛስ ሕፃኑንም የማይምሩትን ሕዝብ ንስር እንደሚበር ከሩቅ አገር በምድር ዳር ምን ይልብሃል? ያመጣብሃል። አምጩ ማን ነው? እግዚአብሔር ራሱ እግዚአብሔር። ምን የማይሉ ሕፃናትን የማይምሩትን እግዚአብሔር ለቅጣት ብሎ እስራኤላውያን ላይ ምን አይነት ጦር ነው እያላከባቸው ያለው? ሕፃናትን ማይመሩ ሕፃን ናቸው ብሎ ማይመሩ በቃ ጨፍጭፈው የሚያጠፉ አካላትን ምን ይላል? ይልክብሃል። ከዛ ቁጥር 53 ላይ ወረድ ይልና ጠላቶችህም ከበቡህ ባስጨነቁህና መከራ ባሳዩህ ጊዜ አምላክ እግዚአብሔር የሚሰጥህን የሆድህን ፍሬ የወንዶችና የሴቶች ልጆችህን ስጋ ትበላለህ ይላል። ኦኬ እግዚአብሔር ምን ያደርግባቸዋል? ያስጨንቃቸዋል። ጠላቶቻቸው ያስጨንቋቸዋል። መውጫ መግቢያ ያጣሉ። ከዛ በኋላ ምን ታደርጋላችሁ ብሎ ይነግራቸዋል። የወንዶችንና የሴቶችን ልጆችህን ስጋ ትበላለህ። ይሄ እንዴት ነው አንድ ልጅ የማያውቀው ነገር በመገደል ሊቀጣ የሚችለው? አንድ ልጅ በግድያ እንዴት ነው እግዚአብሔር ሊቀጣ የሚችለው? አንድ ልጨምርላችሁና ይብቃኝ። በጣም ደግሞ ከነቢይ ጋር በተያያዘ እግዚአብሔርና የእግዚአብሔር ነቢይ የሚያደርጉትን ነገር ነው ላሳያቸው የፈለኩት። እሺ እዚህ ጋር ምን ይላል? መጽሐፈ ነገሥት ካልዕ ላይ እንግዲህ ነቢዩ ኤልሳ አለ እና ነቢዩ ኤልሳ እንትን ነው ምንድን ነው የሚባለው? መላጣ ነው፣ ጸጉር የለውም። ስለዚህ ልጆች እየተጫወቱ ነበርና አገኙት። መጽሐፈ ነገሥት ካልዕ ምዕራፍ 2 ቁጥር ስንት ላይ? ቁጥር 23 እና 24 ላይ አገኙትና ምን ይሉታል? እዚያም ወደ ቤተል ወጣ፣ ነብዩ ማለት ነው። በመንገድም ሲወጣ ብላቴናዎቹ ማለትም ሕፃናቱ ከከተማይቱ ወጥተው አንተ መላጣ ውጣ፣ አንተ መላጣ። ይሄ ነብይ ረገማቸው። ነብዩ ራሱ ነብይ ተብሎ እንደዚህ በቶሎ በንዴት የሚወጣ ነብይ ራሱ ከባድ ነው። እንደ ነብይ መቀመጥ መጽሐፍ ቅዱስ ላይ የምናያቸው አብዛኞቹ ነቢያት ርዕሳችን አይደለም እንጂ ተመሳሳይ ነገሮችን ነው የምናይባቸው። ከዛም በእግዚአብሔር ስም ነው የረገማቸው። በዚህ እርግማን መሰረት እግዚአብሔር ምን አደረገ? ነብይ ይሳሳታል፣ ችግር የለው ማለት ስሜታ ይሆናል ምናምን። የእግዚአብሔር ተግባር ምንድን ነው? ከዱርም 2 ድቦች ወጥተው ከብላቴናዎች 42ቱን ምን አሏቸው? ሰባበሯቸው። በሌላ አማርኛ እነዚህ ትንሽ ህፃናት ምን ተደረጉ? ተገደሉ ማለት ነው። በጣም ትንሽ ህፃናት ናቸው። እንግሊዝኛውን ተመልከቱት። ሊትል ችልድረን ይላል። ትናንሽ ህፃናት ናቸው። እነዚህ ትናንሽ ህፃናት እግዚአብሔር ምን እንዲደረጉ ነው ያደረገው? እንዲሰባበሩ፣ እንዲገደሉ። ለምን? አንድ ነቢይ ሄደው አንተ መላጣ ብለው ስለተናገሩት፣ ሙድ ስለያዙበት። ህፃናት እንዴት ነው ህፃናት ላይ በዚህ ልክ ጨካኝ የሆነ አምላክ እንደ አምላክ ልንይዘው የምንችለው የሚል ጥያቄ እናነሳለን። አንድ የመጨረሻ ልጨምር ፈልጌ ነበር ግን ሰዓት አይኖርም። ቀጥሎ ይምራን ቀጥሎ አላሁ ኸይረል ጀዛ ወአሕሰን ኢለይክ ያ ጀማዓተል ኸይር። ያው ገራሚ ፕሮግራም ነበር የነበረ። አንድ ነገር እሺ በቀጨመና ኢንሻአላህ አጠቃልለን እንለያያለን ማለት ነው። አጠቃላይ 2 ደቂቃ አስተኝ 2 ደቂቃ። ምክንያቱም ትምህርት ይሆን ዘንድ አንድ ወሳኝ ነገር መናገር ፈልጋለሁ። ምን መሰላችሁ? እስካሁን ድረስ ያው ኢምራን ያጠቃልሏል ሁሉም ነገር፣ ግን አንድ መናገር የምፈልገው ነገር አለ። እኛ የምንጠራው ወደ አንድ አምላክ ጥሪ ነው። አላህ ቁርአን ላይ ሲነግረን ምን አለ መሰላችሁ? ወኢላሁኩም ኢላሁ ዋሂድ፣ አምላካችሁ አንድ አምላክ ብቻ ነው ማለት እንጂ ነቢያት ምንም የሰበኩት ነገር የለም። ይህንን ነበር የሰበኩት። አላህ ቁርአን ላይ ሲናገር ሱረቱ ነህል ምዕራፍ 16 ቁጥር 36 ላይ ምን እያለ ይናገራል? ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ አን ያዕቡዱላህ ወጅተኒቡ ጣጉት። በእርግጥም ወደ ነቢያት ሁሉ ወደ ህዝቦች ሁሉ ነቢያትን ልኬያለሁ። የተላኩበት ዋነኛና አንድ ትልቁ ምክንያት አላህን በብቸኝነት ተገዙ፣ ጣዖታትን ራቁ የሚል ይሄ ነበረ። በቃ ትልቁ አስኳሉ ትልቁ ነገርም ይሄ ነበር። አሁን ኢየሱስ ታዲያ ምንድነው የሰበከው? ምድር ላይ ያስተማረው ምንድን ነበር? በመጀመሪያ ኢየሱስ ስለራሱ የተናገረው ነገር አለ። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላኬ የሰማሁትን እውነት የነገርኳችሁን ሰው አለ ራሱ። እኔ ሰው ነኝ አለ። ኢየሱስ ብቻ ሳይሆን የአንደኛ ጢሞቴዎስ ጸሐፊ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ጳውሎስ ሲናገር አንድ አምላክ አለና አለ። በአምላክና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እሱ ደማን ክራይስት ጂሰስ አለ።
እሱም ሰው ነው አለ። በቃ ኢየሱስ ሰው ነው አለ። በቃ አንድ አምላክ አለ፣ እሱ ሌላ። ለዛም ከዚህ ከአምላክ እየሰማ የሚያስተላልፍ ሰው መሆኑን የተናገረው ማለት ግልጽ ነው። በሌላ ቦታ ላይ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ መሲሁ ከሆንክ አንተ ክርስቶስ ከሆንክ ገልጠህ ንገረን አሉት። እንግዲህ ነገራቸው ማለት ነው። እኔ ነኝ አላቸው። ሌላ ቦታም ተናግሯል። ማርቆስ ወንጌል ምዕራፍ 14 ቁጥር 61 ላይ ማለት ነው። አንተ የብሩክ ልጅ ክርስቶስ ነህ ሲሉት አዎ እኔ ነኝ አለ። ኢየሱስ በማያወላዳ አማርኛ እኔ ሰው ነኝ አለ፣ እኔ መሲሁ ነኝ አለ፣ ወይ ደግሞ ክርስቶስ ነኝ አለ። ሌላኛውና አንደኛው ደግሞ ምንድነው? ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነብይ ከገዛ ኢየሱስ ምን አለ? ነብይ ከገዛ ቀሩና ከገዛ ቤቱ በቀር ሳይከበር አይቀርም ማለት እኔ ነብይ ነኝ አለ ኢየሱስ። ተግባባን? ኢየሱስ ክርስቶስ ነብይ ነው፣ ሰው ነው፣ እንዲሁም ደግሞ መሲህ ነው ማለት ነው። ግልጽ ነው። በዛ ላይ ደግሞ አምላክ አለኝ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው ከአንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ እውነተኛ አምላክ ብቻውን የሆነ አንድ አምላክ እንዳለ ሰብኳል። ያ ደግሞ አብ መሆኑ ሌላ ቦታ ላይ እንመጣበታለን። ስለዚህ ከዛ ምን አለ ኢየሱስ? የላከውንም ኢየሱስ ክርስቶስ ያውቁ ዘንድ አለ። እኔ መልእክተኛ ነኝ አለ። ኢየሱስ መልእክተኛ መሆኑን ተናገረ፣ እንዲሁም ደግሞ አምላክ እንዳለው ተናገረ። ስለዚህ ኢየሱስ ክርስቶስ ሰው ነው፣ መልእክተኛ ነው፣ ነብይ ነው፣ እንዲሁም ደግሞ አምላክ አለው። በአጭሩ ይህን ይመስላል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ ብለሽ ንገሪያቸው አላት መግደላዊት ማርያም። የኔ አባት የእናንተ አባት ነው፣ የኔ አምላክ የእናንተ አምላክ ነው እያለ ይሰብክ ነበረ ምድር ላይ። አምላክ ያለው አምላክ አለ የለም። ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም አለ። እኔ ሰው አይደለሁም አለ አምላክ። ሰው ካልሆነ ኢየሱስ ሰው ከሆነ አምላክ ሰው አይደለም፣ ሰው ሊሆንም የተገባው አይደለም። ምክንያቱም አምላክ ሁሉን አዋቂ ነው። ሁሉን አዋቂ የሆነው አምላክ ሁሉን አላዋቂ የሆነ ካላችሁ ይሄ ከአምላክ ባህሪ ጋር የሚሄድ አይደለም ማለት ነው። ግልጽ ነው። ስለዚህ አንድ አምላክ ብቻ ነው የተሰበከው። ለዛ ነው ዘዳግም 6:4 ላይ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ብሎ ሰበከ ሙሴ። ይህንን ኢየሱስ ክርስቶስ ደግሞ ሲናገር ማርቆስ ወንጌል ምዕራፍ 12 ቁጥር 29 እና 28 ላይ ከዛፎችም አንዱ ምን አለ? መጥቶ ኢየሱስ ክርስቶስን ሲጠይቀው ለሰዎች ሲመልስ አይቶ ምን አለ? ኢየሱስን ከትእዛዛት ሁሉ ፊተኛይቱ ማንኛይቱ ናት ብሎ ሲጠይቀው ከእስራኤሎች ስማ ጌታ አምላካችን አንድ ጌታ ነው በማለት ነው የሚመለሰው ማለት ነው። ስለዚህ ይህንን ይመስላል። አንድ አምላክን በብቸኝነት ተገዙ፣ ነፃ ትወጣላችሁ፣ ከምትፈሩት ነገር ሁሉ ትድናላችሁ፣ ከጀሃነም እሳት ወጥታችሁ ጀነትን ትገባላችሁ። እስልምናን ሰዎች እንደሚሏችሁ ሳይሆን እስልምና የነቢያት ሃይማኖት ነው። ግቡና አንብቡት። ያነበበው በእርግጠኝነት ይሰልማል። አመሰግናለሁ። ጀዛከላሁ ኸይረል ጀዛ ኢብሮ ወንድሜ፣ አላህ በተናገርከው ሁላችንም የምንጠቀም ያድርገን። ክርስቲያን ወገኖቻችን ይህን ነገር በደንብ አድርጋችሁ አዳምጡሽ። እስካሁን ብዙ ነገሮች ተምራችኋል ብዬ አስባለሁ። ክርስቲያን ሙስሊም ወንድሞችም እንደዚሁ ማለት ነው። ይህን ካየን አምላካችን ቁርአን ላይ አንድ ምክር ይመክራችኋል። እሺ አምላክ ቁርአን ላይ ምን አለ? ባድ አዑዙ ቢላሂ ሚነ ሸይጣን ረጂም ያ አህለል ኪታብ ላ ተግሉ ፊ ዲኒኩም አለ። እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ፣ በአላህም ላይ እውነት እንጂ አትናገሩ፣ አምላክ ላይ አትዋሹ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ እርሱ የጣላት የሁን ቃል ከእርሱ የሆነ መንፈስ ብቻ ነው። በአላህና በመልእክተኞቹ እመኑ። አማልክት ሶስት ናቸው አትበሉ፣ ሶስት አምላክ አለ አትበሉ፣ አንድ አምላክ ነው ያለው። ኢነመላሁ ኢላሁን ዋሂድ፣ አላህ አንድ አምላክ ብቻ ነው። ለእርሱ ልጅ ያለ ከመሆን ጠራ። በሰማያትና በምድር ያለው በእርሱ ነው፣ መመኪያም በአላህ በቃ ነው። ይሄን አምላክ አምልኩ ወገኖቻችን። ሶስት አምላክ ማምለክ ገሃነም ያስገባል። አምላክ ቅንድብ አለው፣ አምላክ አብራክ አለው፣ አምላክ እንደኔ ይሮጣል ብሎ መናገር አምላክን መሳደብ ነው። እሺ ወገኖቻችን፣ አምላክ ሰዎችን አስገድዶ አምላክን መሳደብ ነው። ከዚህ አስተምሮ ወጣችሁ ፍትሃዊ የሆነውን ነቢያት የሰበኩትን አንዱን አምላክ አምልኩ። አምላካችን ቁርአን ላይ ምን አለ? ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ፣ በየህዝቡ ሁሉ መልእክተኛ ላክን፣ አን ያዕቡዱላህ፣ አላህን አምልኩ በማለት አለ። ስለዚህ ኢየሱስ የሰበከውን አምላክ አምልኩ። ኢየሱስ ምን አለ? ቅድም ይሁን ተከሰላቸው ዮሐንስ ወንጌል 17 ላይ እውነተኛ አምላክ ብቻ የሆንክ አንተ የላከውንም ኢየሱስ ክርስቶስ፣ ኢየሱስ የተላከ ነው።
ስለዚህ ባካችሁ ሰው ከማምለክ ወጣችሁ አንዱን አምላክ አምልኩ። ይሄ ጥሪያችን ነው። ለዚህ ለመቀጠላችሁ ገሃነም ነው የምትገቡት። አምላክ ከወንድ ጋር ይሳሳማበት ካላችሁ አምላክን ከሰደባችሁ ገሃነም ነው የምትገቡት። ለዛ አምላካችን ቁርአን ላይ ማለት ወማ ቀደሩላህ ሐቀ ቀድሪ እነዚህ ሰዎች አምላክን ተገቢ ክብሩን አላከበሩትም ይላል። ስለዚህ ባካችሁ አምላክ ላይ አትዋሹ ነው። ይሄን ሁላ ስናችሁ እናንተ እነሱ ተመልከቱ ምን ይሄን ሁላ ሰብከናችኋል አይደለ? እነሱ ተመልከቱ የሚሉት መጽሐፋቸው ላይ ምን አሉ? አርጋኖ ላይ ማለት ነው በዕብራይስጥ ማርያም የተባልሽ የተመረሽ የእመቤቴ ድንግል ማርያም ሆይ አንቺ ደግሞ በጠላቶች አንገት የብረት ዛንጅር አግቢባቸው፣ አንገታቸው ላይ ፌሮ ይሰካባቸው፣ የመለከታቸውን ድምፅ አክብጂ፣ ደንቆሮ አድርጊው፣ እርሳቸውንም በቀፎ በቅርጫት በእግር እሰሪያቸው፣ በአንገታቸው ወጥመድ በከንፈራቸው ልጓም በአፍንጫቸው ጉንፋን ላኪባቸው ይላል። ስናስተምራቸው ምን ብለው ይጽፋሉ? በሰዎች ላይ በጠላቶቻችን ላይ የምላኪባቸው ፌሮ ይግባባቸው ጉንፋን የያዛቸው ይላሉ። ቀጥሎ ተመልከቱ ምን እንደሚሉ እሳት፣ ብርድ፣ ረሃብ፣ ቸነፈር ይፍጃቸው ብላችሁ ጸልያላችሁ። ክርስትና ብዙ ጊዜ ምን ብሎ ይነገራል? ኢየሱስ እኮ ምንድን ያለው? ግራህን ለመታገኝ ይህን ስጥ፣ ፓንት ለሰረቀ ሱሪ ጨምርለት፣ የረገማችሁ መርቁ ነው የሚባለው ላላችሁ፣ ግን መጽሐፍ እየጻፋችሁ እንደዚህ ትራገማላችሁ። ኢቭን ከሱም አልፎ ተመልከቱማ በአላህ እናትና አባትን በምን መንገድ እንደሚሳደቡ ተመልከቱ፣ እንዲገባችሁና በዛው እንድትጠቅሙ። እሺ ወገኖቻችን ጀስት መጽሐፋችሁን ማወቅ ስላለባችሁ ልክ ታድርጌበት ነበር እንዴ? ያው እዚህ ተመልከቱ እንደዚህ ይላል። ስለዚህ ይሄ መጽሐፍ ይውጣ። ስለዚህ እንዲህ ብለን አዛችኋለን፣ ከእንግዲህ ወዲህ ከኛ ተለዩ፣ እነሆ የኀፍረት ልጓም በአፋችሁ ውርደት ንፍቶ በአፍንጫችሁ አደርጋለሁ። ሂዱ፣ አጋንንት ይሳባችሁ፣ ዛሮች ይጫኑባችሁ። እናንተ እባቦች የእልፍኙት ልጆች ናችሁ። እናንተ ውሾች የተኩላ ልጆች ናችሁ። እናንተ አውሬዎች የጅብ ዘመዶች ናችሁ። አባታችሁ ዝንጀሮ እናታችሁ ጦጣ ነው። ለዘላለሙ አሜን። እባክህን ክርስቲያን ወገብ ይሄን እያነበብክ ከምረግመን ማለት ነው መጽሐፍህን ተምረህ ራስህን አድን። ጥሪያችን ያው ዛሬ ኢዮዳብ የውይይት ጥሪ ብሎ ጠርቶን ነበረ። ሙስሊሞች ተገኝተናል። አያችሁ ሙስሊም ወንድሞች በዚህ ደስ ይላችሁ። ፕሮግራሙን ባንሳማ ባይዘው እኔ ፖስቱን ሳየው ከቤቴ 22 ኪሎ ሜትር ርቄ ነበር ያለሁት። 22 ኪሎ ሜትር ከቤቴ ርቄ ነበር ያለሁት። ከቤቴ ወጥቼ ነው ቤቴ የድረስ ውይይቱን ለመከናወን ማለት ነውና ሙስሊሞችን ጊዜ ጥሪያችንን አክብረን እንመጣለን። መተናለን። ብዙ ነገሮችን አስተምራችኋል። ያኛው ዲያቆን እንዳልመጣ አይተናል። አሁን ምን እናደርጋለን? ማጠቃለያ ስናገር ማለት ነው ያው ኢዮዳብ በጣም እናመሰግናለን። ወላንተ መጣለሁ ወላንተ ከመጣት በፊት ያ ጀማዓተል ኸይር ያው ዲያቆኑ ዛሬ በኢዮዳብ በኩል አልመጣም። እኔ ግን ኦፊሻሊ የውይይት ጥሪ ስላላቀረብኩለት ኦፊሻሊ የውይይት ጥሪ ሮብ 3 ሰዓት ላይ እንዳቀሩ ቪዲዮ ሰርቼ በራሴ ቤት ከሆስት ከመጣ ጠብቀዋለሁ። ካልመጣ ድጋሚ ስሙንም አልጠራው። እኔ አላማዬ ክርስትና ምን እንደሆነ ማሳየት ነው። አሁንም እያሳየ ነው። ድጋሚ እንተዋለን። ጭራሽም ስሙን ማንጠቅስም እናጠቃላለን ማለት ነው። እና ደግሞ አሁን ስዘጋ ማለት ነው ጥያቄ ያላችሁ ወገኖቻችን እስልምናችን መልሳለሁ። ስለዚህ ምን ታደርጋላችሁ? እኛ ቤት መጥታችሁ መጠየቅ ትችላላችሁ። እና ኢዮዳብ አዳምጠኝ። ይሄ ለኢዮዳብ ነው። አዳምጠኝ። የትኛውም ክርስቲያን፣ ኦርቶዶክስ፣ ጴንጤ፣ ካቶሊክ ይሁን እኔ ጋር ኢብራሂም ጋር አቡበከር ጋር አህመድ ጋር ለመወያየት የፈለገ ካለ ሙአደብ የሆነ ከሆነ ያው በፈለክበት ጊዜ ቀጠሮ ለመወያየት ዝግጁ ነን። ብቻ ስነ ስርዓት ይኑራቸው፣ አይሳደቡ፣ እውቀት ያላቸው ይሁኑ። በየትኛው ሞት ዲያቆን አይሁን ሀቢቢ ዲያቆን አይሁን ችግር የፈለገው ተማሪ ይሁን እባክህን ካሉ ከመጡ አገናኝና እኔ በራሴ ዝግጁ ነኝ። ኢብራሂም ፈቃደኛ ነህ? 11,000 ነው ስምንት። አዎ እኛ ኔክስት ዊክ አለብን ከዊካችን በኋላ ኢንሻአላህ ይሄ የሚቀጥል ይሆናል እና በነገራችን ላይ ኢምሩ ምክንያቱም ቃላችሁ እንድታከብሩ ላይቭ ነው የተናገርኩት ምን የተናገርኩት እንዳይል ቪዲዮ ሰርተ ይሄን አስተላልፍልኝ። እሺ ምክንያቱም ያው ምን እየሆነ ነው ማስታወቂያ ስራ ኢዮዳብ ከማንኛውም ይሄን ያልከውን ነገር ቪዲዮ ሰርተ ፖስት። እኔ ከዛ በኋላ መወያየት የሚፈልጉትን ስብና በተሞላ ሪስፔክት በሆነና የሚወያዩ ሰዎችን አጀል ቀርባለሁ ግን